ሌሊት 8 ሰዓት ሆኗል። መብራት አጥፍተዋል። ስልክዎን ዘግተው አስቀምጠዋል። ሰውነቱ በጣም ደክሟል። ግን አእምሮስ? አእምሮ ፍጹም ንቁ ነው። በድንገት ከዓመታት በፊት የነበረን ንግግር መላልሰው ያስባሉ። ዛሬ ያደረጓቸውን ውይይቶች እንደገና መደጋገም ይጀምራሉ። ስለ ነገ ይጨነቃሉ። ያለፉትን ክስተቶች ደጋግመው ያስታውሳሉ። አሁን በጨለማ ውስጥ ሆነው ሊያስተካክሉት እንደሚችሉ ሁሉ ያለፈውን ጊዜውን እንደገና ይተነትናሉ። ራስዎን አሁን ማሰብ አቁም፣ ዝም ብለህ ተኛ ብለው ይነግሩታል። ነገር ግን በግድ ዝም ለማሰኘት በሞከሩ ቁጥር ሐሳቦቹ እየበረቱ ይመጣሉ። ብዙ ሰዎች የማያውቁት አንድ ነገር አለ። ብዙ ሰዎች ይህ በዲሲፕሊን ማነስ የሚመጣ ይመስላቸዋል። ነገር ግን ኒውሮሳይንስ እንደሚያሳየው አእምሮው ሊያበሳጮት ፈልጎ ሳይሆን ሊጠብቅዎት ስለሚጥር ነው። ዛሬ ይህንን የአስተሳሰብ አዙሪት በቅጽበት ሊያቆም የሚችል የ10 ሰከንድ የአእምሮ ልምምድ እንማራለን። እዚህ ጋር ስለ ሜዲቴሽን፣ ልዩ የመተንፈስ ልምምድ፣ ተጨማሪ መድኃኒት ወይንም ሳፕሊመንት እንዲሁም አእምሮን በግድ ባዶ ለማድረግ መሞከርም አንነጋገርም። ይልቁንም የአእምሮን አቅጣጫ ለማስቀየር ሪዳይሬክሽን ባዮሎጂካዊ እውነታ እንነጋገራለን። ግን አንድ ወሳኝ ነገር አለ። በዚህ ቪዲዮ ወደ መጨረሻው አካባቢ የምናየውን ልምድ 4ን ካልተገበሩት ይህ ዘዴ አይሰራም። አብዛኛዎቹ ሰዎች ያንን ክፍል ይዘላሉ። በተመሳሳይ የሐሳብ አዙሪት ውስጥ ተይዘው ይቀራሉ። ስለዚህ እስከ መጨረሻው ከኔ ጋር ይቆዩ። ይህ ቪዲዮ ሲያበቃ በማንኛውም ጊዜ በሌሊት ብዙ ማሰብን እንዴት እንደሚያቆሙና ከአእምሮ ጦርነት ውጭ በቀላሉ እንዴት እንደሚተኙ ያውቃሉ። ክፍል 1: አእምሮን በግድ ለማዘዝ መሞከር ያለው ስህተት። አብዛኛው ሰው የሚሰራው የመጀመሪያው ስህተት አእምሮን በግድ ለማዘዝ መሞከር ነው። እንቅልፍን በግድ ለማምጣት ይሞክራሉ። ለራሱ አታስብ፣ ዘና በል፣ አእምሮን ባዶ አድርግ ይላሉ። ችግሩ እዚህ ጋር ነው። አእምሮ ለግዴታ ምላሽ አይሰጥም፣ ይልቁንም ለፈቃድ ፐርሚሽን እንጂ። ከሀሳቦቹ ጋር በሚታገሉበት ቅጽበት አእምሮ ያንን ትግል እንደ አደጋ ምልክት ይረዳዋል። በዚህ ምክንያት የበለጠ ንቁ ይሆናል። ስለዚህ የመጀመሪያው ልምድ ቀላል ነው። ልምድ 1: አእምሮን በግድ ለማዘዝ መሞከር ያቁሙ። ይልቁንስ ያለበትን ሁኔታ ይቀበሉ። ይልቁንም ንቁ መሆኑን እወቁለት። በቀላሉ ለራሱ እሺ፣ አእምሮዬ አሁን ንቁ ነው ይበሉ። ይህ ቀላል እውቅና በመስጠቱ ያለውን ውጥረት ወዲያውኑ ይቀንሰዋል። ምክንያቱም ከራስዎ ጋር መዋጋቶን ስላቆሙ ነው። አንዴ ትግሉ ካበቃ በኋላ የ10 ሰከንዱ አቅጣጫውን ማስቀየር ዘዴ የሚጀምረው። ክፍል 2: የ10 ሰከንድ ጊዜን የማስተላለፊያ አረፍተ ነገር። አሁን ትግሉን ካቆሙ በኋላ ወደ ዋናው ልምምድ እንገባለን። ይህ ልምድ 2 የ10 ሰከንድ ጊዜን የማስተላለፊያ አረፍተ ነገር ነው። ይህ በሌሊት ብዙ ማሰብን የሚያቆመው ዋናው ልምድ ነው። ስለ ነገ የሚረብሽ ሐሳብ ወይንም ያለፈ ትዝታ ሲመጣባችሁ ያንን ሐሳብ ተከትሎ የመሄድ የመፍታት ወይንም የማስተካከል ፍላጎት ይኖራቸዋል። ነገር ግን ያንን ፍላጎት መከተል ነው እንቅልፍ የሚነሳችሁ። አልጋው ላይ ተኝተዋል። መብራቱ ጠፍቷል። ሰውነቱ በጣም ደክሟል። በድንገት አንድ ሐሳብ ይመጣል። ምናልባት ስለ ነገ የሚያስጨንቅ ነገር ወይም ደጋግመው የሚያስታውሱት አንድ ውይይት ወይም ማድረግ የረሱት አንድ ነገር ወይም ሊሳሳቱበት የሚችል አንድ ሁኔታ። ተፈጥሯዊ ምላሹ
ያንን ሐሳብ መከተል ነው። መጨረስ፣ መፍታት ወይም መፍትሔ ይፈልጋሉ። ግን ይህ ተፈጥሯዊ ምላሽ እንዳይተኙ የሚያደርጉት ዋናው ምክንያት ነው። ስለዚህ በዝግታና በእርጋታ ለራሱ እንዲህ ይበሉ፣ ስለዚህ ጉዳይ ነገ አስባለሁ። የቀጠሮ ኒውሮ ሳይንስ አእምሮ ከልክ በላይ የሚያስበው አንድ ነገር ያልተጠናቀቀ መስሎ ስለሚታየው ነው። ለአእምሮ ያልተጠናቀቁ ስራዎች እንደ አደጋ ይታዩታል። ስለዚህ ጉዳይ ነገ አስባለሁ ሲሉ አእምሮ እሺ፣ ይህ ነገር አልተረሳም፣ ይልቁንም ቀጠሮ ተይዞለታል ብሎ ይረዳል። አንድ ሐሳብ ቦታና ጊዜ ካገኘ አሁን ላይ ትኩረት ለማግኘት መጮህ አያስፈልገውም። ሐሳቡን ውድቅ እያደረጉት አይደለም፣ ይልቁንም ወደፊት የተለየ ጊዜ ሰሌዳ እየሰጡት ነው። ክፍል 3 ለነርቭ ስርዓት የደህንነት ምልክት መስጠት። ለሐሳቡ ቀጠሮ መስጠት የውጊያው ግማሽ አካል ብቻ ነው። የአእምሮን ብርሃን ሙሉ በሙሉ ለማደብዘዝ የአደጋ ምልክቱን ማስወገድ አለቦት። ልምድ 3 በአረፍተ ነገሩ ላይ ደህንነትን ይጨምሩ። ነገ እንደሚያስቡበት ከተናገሩ በኋላ ወዲያውኑ እንዲህ የሚል ሐረግ ይጨምሩ። አሁን እኔ ደህና ነኝ። ይህን ሲናገሩ በተረጋጋ ድምፅ ይናገሩ። በንዴት አይደለም፣ በችኮላም አይደለም፣ በብስጭትም አይደለም። ልክ የሚያለቅስ ሕፃንን እያረጋጉ እንደሚያነጋግሩት በለስላሳ መንገድ ይናገሩ። አእምሮ ከልክ በላይ የሚያስበው ሊያስቸግሮ ስለሚፈልግ አይደለም። የሚያስበው እርሶን ለመጠበቅ ነው። አሁን እኔ ደህና ነኝ በማለት ሲናገሩ ጥበቃው ከእንግዲህ እንደማያስፈልግ ለአእምሮ ምልክት እየሰጡት ነው። ምንም አይነት አስቸኳይ አደጋ ወይንም እርምጃ የሚጠይቅ ነገር እንደሌለ ለነርቭ ስርዓቶ እየነገሩት ነው። ይህንን ሲያደርጉ ሰውነቶ ወዲያውኑ ምላሽ ይሰጣል። አተነፋፈሶ ይረጋጋል። ጡንቻዎቾ ይላላሉ። ሐሳቦቾ ቀስ በቀስ ይረጋጋሉ። ይህ ልክ መብራት እንደማጥፋት አይደለም፣ ይልቁንም ብርሃኑን እንደመቀነስ ዲሚንግ ነው። ሐሳቦቹ ሙሉ በሙሉ አይጠፉም፣ ነገር ግን ጉልበታቸው ይከስማል። ለእንቅልፍ የሚያስፈልገውም ይህ ነው። ክፍል 4 የአእምሮ ስልጠና ዘዴ። አሁን ብዙ ሰዎች የሚጨነቁበትን ጥያቄ እንመልስ። ሐሳቦቹ ከ5 ሰከንድ በኋላ ተመልሰው ቢመጡስ? ብዙ ሰዎች ይበሳጫሉ፣ ዘዴው አልሰራም ብለው ያስባሉ። ልምድ 4 ያለ ብስጭት ይድገሙት። ብዙ ማሰብ በአንድ ጊዜ አይቆምም። ስለዚህ ወደ 4ኛው ልምድ እንሂድ። ይህ ልምድ ቀላል የሚመስል ቢሆንም ዘዴው በእውነት ይሰራል ወይስ አእምሮ ወደ ቀድሞ የማያቋርጥ ማሰብ ይመለሳል? የሚወስነው ይህ ነው። እውነቱ ይህ ነው። ሐሳቦቹ እንደገና ይመጣሉ እና ሲመጡ አብዛኛዎቹ ሰዎች ተመሳሳይ ስህተት ይሰራሉ፣ ይበሳጫሉ። ብስጭት የአደጋ ምልክት ነው። እንቅልፍ ስላልወሰደኝ ብለው ሲበሳጩም የልብ ትርታው ይጨምራል፣ ጡንቻው ይወጣጠራል፣ እናም አእምሮ ወደ ንቃት ይመለሳል። ስለዚህ 4ኛው ልምድ እጅግ አስፈላጊ ነው። ልምድ ቁጥር 4 ይህ ነው። ሐሳቡ ሲመለስ ያለ ብስጭት ተመሳሳዩን አረፍተ ነገር እንደገና ይድገሙት። አእምሮውን እንደ ትንሽ ውሻ ፑቲ ያስቡት። አንድ ትንሽ ውሻ ካለበት ቦታ ቢርቅ አይጮሁበትም፣ ይልቁንም በገርነት ደጋግመው ወደ ቦታው ይመልሱታል። ሐሳቡ ተመልሶ ከመጣ በቀላሉ ያችን አረፍተ ነገር በረጋ መንፈስ ይድገሟት። ስለዚህ ጉዳይ ነገ አስባለሁ፣ አሁን እኔ ደህና ነኝ ይበሉ። እያንዳንዱ በረጋ መንፈስ የሚደረግ ድግግሞሽ ሌሊት የደህንነት ጊዜ መሆኑን ለአእምሮ ያስተምረዋል። ይህ ትምህርት
በአእምሮ ውስጥ ይቀመጣል። አእምሮውም ይሰለጥናል። ያለ ብስጭት ሲደጋግሙት አእምሮ የሌሊት ሀሳቦች ትኩረት እንደማያገኙ ይማራል። ስለዚህ እነዚያን ሀሳቦች በተደጋጋሚ ማምጣት ያቆማል። ይህ ልምድ እየቀለለ ይመጣል። አእምሮ በራሱ መረጋጋት ይጀምራል። ከሀሳቦቹ ጋር ማሸነፍ አያስፈልጎትም። ለሀሳቦቹ ምላሽ መስጠት ማቆም ብቻ ይበቃል እና ይህን ሲያደርጉ እንቅልፍ በራሱ ይመጣል። ክፍል 5 ስለ እንቅልፍ መጨነቅን ማቆም። በሚቀጥለው ቀን እንቅልፍዎን እንዴት እንደሚመለከቱ ማስተካከል አለብን። ልምድ 5 እንቅልፍዎን መገምገም ያቁሙ። ይህ ከሁሉ በጣም አስፈላጊ ልምድ ነው። እባክዎ ይህን አይዘንጉ። እንቅልፍ ለመውሰድ ምን ያህል ጊዜ እንደፈጀባችሁ ትንታኔ አይስጡ፣ ወይንም እንቅልፍ አጥቼ አደርኩ አይበሉ። በእንቅልፍዎ ላይ ትንታኔ አይስጡ። አእምሮዎ እንቅልፍን በሚቀጥለው ቀን ሊያስተካክል እንደሚገባው እንደ አንድ የሥራ አፈጻጸም ፐርፎርማንስ ይቆጥረዋል። ይህ ጫና ደግሞ አእምሮ ንቁ ሆኖ እንዲቆይ ያደርገዋል። በዚህ ፋንታ እንዲህ የሚል አዎንታዊ ማጠናከሪያ ይጠቀሙ። እንቅልፍ መተኛት እየቀለለ መጥቷል። ይህ እንቅልፍን በተመለከተ አእምሮ ዘና እንዲል ያደርገዋል። እንቅልፍ ጫና በሌለበት ጊዜ የበለጠ ይሻሻላል። እንቅልፍ እንደ ፈተና ወይም እንደ ሥራ ሲታይ አእምሮ ንቁ ሆኖ ይቆያል። ይህ ልምድ ያንን ጫና ሙሉ በሙሉ ያስወግዳል። ማጠቃለያ፣ ይህን ቪዲዮ ካዩ በኋላ አእምሮን ከ10 ሰከንድ በታች ጊዜ ውስጥ ማረጋጋት ይችላሉ። በሌሊት ብዙ ማሰብን ያለ ትግል ማቆም እንደሚቻል ያውቃሉ። በጭንቀት ቀናት ውስጥም በፍጥነት መተኛት ይችላሉ። በአእምሮ ተረጋግተው ይነሳሉ። የመኝታ ሰዓትን ከመፍራት ይልቅ ይተማመኑበታል። ጭንቅላቶን ትራስ ላይ ሲያሳርፉ ከእንግዲህ አይፈሩም። ዛሬ ሌሊት መብራቱ ሲጠፋ እና ሀሳቦች ወደ ሌላ የሌሊት ጭንቀት ሊወስዶት ሲሞክሩ ይህን ያስታውሱ። በእኩለ ሌሊት የሕይወቱን ችግር በሙሉ መፍታት አያስፈልጎትም። ለአእምሮ አንድ ነገር ብቻ ይንገሩት፣ ይህን ነገር እንመለከተዋለሁ፣ አሁን ግን አይደለም ብለው ለመንገር 10 ሰኮንድ ብቻ ይበቃል። ዛሬ ሌሊት መብራቱ ሲጠፋ አእምሮውን ወደ ሰላም የመምራት ኃይል በእጅዎ እንዳለ ያስታውሱ። እግዚአብሔር ለእርሱ ያዘጋጀው ረፍትም በእምነት ይቀበሉ። የአእምሮ ውጊያውን ለማቆም ዝግጁ ከሆኑ ዛሬ ማታ ያችን የ10 ሰከንድ አረፍተ ነገር ይሞክሩ። ለውጡን በኮሜንት ላይ ያሳውቁ። አእምሮውን ስለመቆጣጠር ለሚሰጡ ተጨማሪ ትምህርቶች ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።